ከዚህ በታች የተዘረሩትን የአይፎን ሞዴሎች ማለትም አይፎን 6s እና ከሱ በፊት የተለቀቁትን የአይፎን ሞዴሎች ጠቅላላ እንዴት ሪከቨሪ ሞድ ውስጥ ማስገባት እንደምንችል እናያለን። ያው የአይፎን ስልኮችን ፕሮግራም ለመስራት ይሄ ሪከቨሪ ሞድ ውስጥ ማስገባት አለብን። ከዛ በኋላ ነው አይቲዩስ ዲቴክት አድርጓቸው ወይም አንብቧቸው ፕሮግራማቸውን ሪስቶር ማድረግ የምንችለው ማለት ነው። ስለዚህ እንዴት ሪከቨሪ ሞድ ውስጥ እንደምናስገባ እናያለን። አሁን ስልኩ በርቶ ነው ያለው። ስለዚህ ስልኩ ሙሉ ለሙሉ ፓወር ኦፍ ማድረግ ወይም ደግሞ ማጥፋት ይጠበቅብናል። በዚህ አስቀድመን ስልኩ ሙሉ ለሙሉ ፓወር ኦፍ እናደርጋለን። ያው ስልካችንም ከኮምፒውተር ጋር ኦልሬዲ ኮኔክትድ ሆኗል። እንደምታዩት ከኮምፒውተር ጋርም በዛኛው ጫፍ ላይ ተገናኝቷል። ስለዚህ የምናደርገው ነገር ምንድነው? የስልኩን ሆም በተን እንጫንና በዛኛው በኩል ያለውን የስልኩን ኬብል ከኮምፒውተር ላይ ነቅለን መልሰን ወደ ኮምፒውተሩ ላይ እንሰካለን ማለት ነው። ሆም በተኑን ልክ እንደተጫነ ሆም በተኑን እንጫናለን። ኬብሉን ከኮምፒውተሩ ላይ ነቅለን ድጋሚ እንሰካለን ማለት ነው። ከዛ ስልኩ ከ5 እስከ 10 ሰከንድ ባለው ውስጥ ሪከቨሪ ሞድ ውስጥ ይገባል ማለት ነው። እንደዚህ ከሪከቨሪ ሞድ ማውጣት ከፈለግን ደግሞ የስልኩን ሆም በተን እና ፓወር በተን ለ10 ሰከንድ ያህል በመጫን ስልኩን ከዚህ ከሪከቨሪ ሞድ ውስጥ ማስወጣት እንችላለን ማለት ነው።